ከቤት ሆናችሁ የተለያየ ስራ ለመስራት ኦንላይን ላይ ስልክና ፒሲ ካላችሁ ይሄ ለእናንተ መልካም እድል ነው። በዚህ ቻናል ላይ ትክክለኛ የሆነ ተመርጦ የሚከፍል ብቻ ስለሚነገር እንደ ሌላው ቻናል ለሪፌራል እና ለተለያዩ ጥቅም ተብሎ የማይከፍለውንም ጭምር የሚነገርበት ቦታ ስላልሆነ በትክክል ገንዘብ መስራት የምትፈልጉ ብቻ ሰብስክራይብ አድርጉ። ዛሬ እንግዲህ በመጀመሪያ ደረጃ ስለ ስፖት እየሰራችሁ ያላችሁ ሰዎች ምን አዲስ ነገር አለ የሚለውን ነገር አወራላችኋለሁ። ቀጥዬ ደግሞ ጂኒያ አዲስ ነገር አለው። እንግዲህ ጂኒያ ከዚህ በፊት ባለው ልምድ በጣም ለብዙ ሰው ከ180 ሺህ በላይ የከፈለ ፕላትፎርም ነው። ስለዚህ ስለሱም አዲስ ነገር አለ እነግራችኋለሁ። በመጨረሻ እንግዲህ ስለ አፕን ትራንስክሪፕሽን ስራ ባለፈው አፕወርክ ላይ አፕላይ አድርጋችሁ ያገኛችሁትን ስራ እንዴት ሆነ ብላችሁ አብዛኞቻችሁ እየጠየቃችሁ ነው። ስለዚህ ስለሱም መጨረሻ ላይ አወራላችኋለሁ። የትም እንዳትሄዱ። ለዚህ ቻናል አዲስ የሆናችሁ ቻናሉን ሰብስክራይብ አድርጉ፣ ቪዲዮን ላይክ አድርጋችሁ ጀምሩ። ቀጥታ ወደ ቪዲዮ እንግባ። ብዙዎች እንግዲህ ስፖት ላይ ስለ ትራንስክሪፕሽን ስራ አፕላይ ያደረጋችሁ ሰዎች እንዴት ሆነ ብላችሁ እየጠየቃችሁ ነው። አፕላይም ያላደረጋችሁ ሰዎች ይሄንን ቪዲዮ ከላይ ማስቀምጠውን ዲስክሪፕሽን ላይ ያስቀምጣለሁ፣ ማየት እንዳረሱ። አፕሊኬሽን ስቴፑን ነው ስለ ትራንስክሪፕሽን ስራ። ይሄ ላንጉዌጅ ትራንስክሪፕሽን ስራ እንዴት ነው ብላችሁ የጠየቃችሁ ሰዎች ስቲል አንደር ሪቪው ነው። እነሱ ኦልሞስት ስለ ኮንቨርሴሽን አፕሩቭ እያደረጉ ነው መሰለኝ። አንደር ሪቪው ነው እስካሁን ድረስ ቼክ አላደረጉትም ማለት ነው። ስለዚህ ቼክ አድርገው ሲጨርሱ ይሄኛው ይከፈታል፣ ስራ እንጀምራለን ማለት ነው። ትራንስክሪፕሽን ስራ እንግዲህ ፈተናውን እንዴት እንደሆነ ያው በታች ከማስቀምጠው ቪዲዮ ላይ ታያላችሁ ማለት ነው። ሌላው ዳሽቦርዱ ላይ ስለ ክፍያ ሁኔታ አብዛኛው ሪጀክት እየተደረገ ነው እንዴት ነው እያላችሁ ነበር። ያው አዎ ሪጀክት እየተደረገ ነው። የኔ ራሱ አብዛኛው ሪጀክት ተደርጓል። ግን ምንድነው እያንዳንዱን ሰምተው ቼክ አድርገው ነው አፕሩቭ እያደረጉ ያሉት እና በዛ ምክንያት እስካሁን ድረስ ቆይቷል። የኔም ያውላችሁ እስከዚህ ድረስ ነው የሰሩት። አይ ቲንክ እስከዚህ ድረስ ሰርተውታል። ከዛ ወደዚህ ያለውን አልሰሩትም። እዚህ ውስጥ ካሉት መሃል በጣም ሁለት ብቻ ነው አፕሩቭ የተደረገው። አብዛኛው ሪጀክት የተደረገ ነው። ያ የሆነበት ምክንያት እንግዲህ አስቀምጧል ፊድባክ ላይ። ለምሳሌ እያንዳንዱ ላይ ገብታችሁ ይሄ ኦዲዮ ድሮፕ ኦፍ ይላል፣ ይሄኛው የኦዲዮ ችግር አለበት ብሏል። ሌላም ላይ ሪጀክት የተደረገው ላይ ገብታችሁ ማየት ትችላላችሁ። ይኸው ፕሊስ ዊር ሄድፎንስ ኦር ሎወር ዩር ቮሊዩም ቱ ፕሪቬንት ማይክ ብሊዲንግ ይላል። ማይኩ ላይ የኔ ማይክ እዚህ ጋር ስለሆነ ድምፁ በዝቶበታል ብሎ ኦልሬዲ በዛ ምክንያት ሪጀክት አድርገውታል። ይሄንን ምንም ማድረግ አልችልም። እንደዚህ አይነት ሪጀክት ይደረጋል። ያው ማይኩን ወደ አፍም በደንብ ሳታስጠጉ ወደ ከአፍም በጣም ሳታርቁ መካከለኛ አድርጋችሁ እንደዚህ ይዛችሁ ካወራችሁ ምንም ችግር የለም። ምናልባት የኔ ማይኩ በጣም ሴንሲቲቭ ስለሆነ ብዙ ድምፅ ይወስዳል፣ ሳክ ያደርጋል። አብዛኛው ላይ ደግሞ ኤኮ ነበረው። ይሄ ፊድባክ ለምሳሌ እኔ ያወራሁትን ሌላ ሰው ጋር እንደገና ይሰማና ወደ እኔ ፊድባክ ይሰጣል። ይሄ ኤኮ ማለት ነው። ለምሳሌ ኤኮ ያለበትን ባሰማችሁ ደስ ይለኛል። ወይ አለቃችን እንኳን እንዲያ ካንተ ጋር መስራት ፈልግ ነበር። ይሄው ተዛካ። ይሄ ያለ ማይክ የሰራው ያለ ማይክ ሄድፎን ሳልጠቀም የሰራሁት ነው። ይሄ ሪጀክት ተደርጓል ኦልሬዲ። ሌላው ደግሞ አይ ቲንክ እዚህ አካባቢ መጥቼ ባሳያችሁ ይሄ ኦፍ ነው፣ ኦዲዮ ኦፍ ይላል። አለን ይመስገን፣ እግዚአብሔር ይመስገን። ይኸውላችሁ እኔ ያወራሁትን እሱ ጋር ያስተጋባል፣ የኔን ድምፅ ደግሞ እሱ ጋር ያስተጋባል። ስለዚህ ይሄ ነው ኤኮ ማለት ነው። ስለዚህ በዚህ ምክንያት ነው። ይሄ እንግዲህ ማንም ላይ ማሳበብ አልችልም።
እንግዲህ የሚቀበሉኝ አፕሩቭ ያደረጉኝን ያክል ተቀብዬ ቀጣይ ስራ ላይ ማስተካከል የሚችለውን ማስተካከል ነው። ኖርማሊ ይሄን ማሳያችሁ አሁን ላይ ቮይስ ሪከርድ የለም፣ ኮል አልቋል። ግን ምንድነው ሪጀክት እየተደረገ ነው ስላላችሁኝ ነው ይሄን ማሳያችሁ እና ሪጀክት እየተደረገ ነው። እኔ ጋም ይኸውላችሁ አብዛኛው ሪጀክት፣ ሁለት ብቻ ነው በአንድ ፔጅ አፕሩቭ የተደረገው እና እንደዛ ነው። ከዛ ሌላው ደግሞ ያው ክፍያ ሁኔታ ምንድን ነው? እዚህ ጋር ፓይአውት ላይ ገብታችሁ ያለውን ባላንስ ለምሳሌ እኔ ጋር 2.74 አለ። ይሄንን ዊዝድሮ ማድረግ ነው። ዊዝድሮ ስታደርጉ ዊዝድሮዋል ሜተድ አለ፣ በሱ መሰረት ታደርጋላችሁ። ግን አሁን ላይ ሚኒማም ትሬሽሆልድ ሲሞላ 5 ሲሞላ ምናምን ታወጣላችሁ። አሁን ምንም የሚያስቸኩል ነገር የለም። እዚህ ላይ መቆየት ይችላል። እዚህ ጋር ቶታል ኤርኒንግ ላይ መቆየት ይችላል የእናንተ ባላንስ። ከዚህ በኋላ አያስፈልግም ስትሉ በቃ ማውጣት ትችላላችሁ ማለት ነው። ስለዚህ አሁን እኔ ገና 9 ሰዓት ከምናምኑ ገና አፕሩቭ አልተደረገም። ስለዚህ ይሄ ሲደረግ አንድ ላይ ባወጣ ከተቻለ ትራንስክሪፕሽኑንም ሰርቼ አቆይቼ ባወጣ ነው የሚሻለኝ እና ትራንዛክሽን ፊ አለ። ለምሳሌ $1 $2 ሁለቴ ሶስቴ ከሚቆረጥ ተጠራቅሞ አንድ ላይ ቢቆረጥ ይሻላል ከናንተ ማለት ነው። ሶ ይሄንን እንግዲህ ደጋግሜ እነግራችኋለሁ እንዳትቸገሩ። በተለያየ ሜተድ እኔም በሚችለው ያክል አግዛችኋለሁ። የተለያዩ ሜተዶችን እንጠቀማለን። እንዳትጭበረበሩ የሚለውን ነገር ደጋግሜ እያወራው ነው። ስለዚህ በዛ መንገድ ተጠቀሙ። ጂኒያ አዲስ ነገር አለው። እንግዲህ ጂኒያ ከዚህ በፊት ባለው ልምድ በጣም ለብዙ ሰው ከ180 ሺህ በላይ የከፈለ ፕላትፎርም ነው። ስለዚህ ኢሜይል ተልኮልኛል ሰው ኢንቫይት እንዲደረግ። ስለዚህ ይህንን ጉግል ፎርም ሊንክ ቴሌግራም ላይ ታገኛላችሁ። ከዛ በመነሳት ቀጥታ ክሊክ ስታደርጉ እዚህ ጋር ይመጣል። እዚህ ጋር የጂኒያ ጉግል ፎርም ይመጣላችኋል ማለት ነው። እኔ ጀምራለሁ። አማሃሪክ ኢትዮጵያ ብዬ ኢሜይል ታስገባላችሁ። እዚህ ጋር ስማችሁን ትጽፋላችሁ፣ ፉል ኔም፣ ኢሜይል ታስገባላችሁ። ከዛ አማሃሪክ ኢትዮጵያ የሚለውን ትመርጣላችሁ። ከዛ ወዴት ትመጣላችሁ? ወደ ታች ወረድ ብላችሁ ይር ኦፍ ኤክስፒሪየንስ አፕሮክሲሜትሊ ታስገባላችሁ። ዳታ ሰርቪስ ላይ ምን ያክል ጊዜ እንደቆያችሁ። ከዛ ይሄን በጽሁፍ ታስገባላችሁ። እነኚህ ሁለቱ ነገሮች ወሳኝ ናቸው። ረዘም ቢል ጥሩ ነው። ከዛ በተጨማሪ እነኚህ ለምሳሌ እዚህ ጋር የሚጻፈው ስለኛ ኤክስፒሪየንስ ስለ ጂኒያ ከዚህ በፊት የሰራናቸው ከዛ ውስጥ በጣም ደስ ያለን የጂኒያ ሳፖርት እና ኮሚኒኬሽን እንዴት እንደሆነ፣ ትሬኒንጎች እንዴት እንደሆኑ፣ ለምን ጂኒያ ጋር መቀጠል እንዳሰብክ ምናምን ይላል። ይህንን ሙሉ ያካተተ ስለ ጂኒያ ትጽፋላችሁ። ዋት ሃዝ ቢን ፎር ዩር ፌቨራይት ፓርት ኦፍ ወርኪንግ ዊዝ ጂኒያ ይላል። በጣም የወደዳችሁት ከጂኒያ ጋር ለመቀጠል የወሰናችሁበት ምክንያት ይጠይቃል። ከዛ would you recommend working with ጂኒያ ዳታ ሰርቪስ to others ይላል። የስ ዴፊኒትሊ አሁንም ሪኮመንድ እያረኩ ነው። ስለዚህ ለሌሎች ሪኮመንድ እያረክ ነው ወይ የሚለውን አዎ እላለሁ። may we use your testimonial in እሺ ይሄንን የኔን ምስክርነት ለሌሎች እንዳጋራ ትፈልጋለህ ይላል። አዎ ፈቃድ ሰጣለሁ። በነገራችን ላይ ይሄ ሪኮመንዴሽን ስላለው ነው ለእናንተ እያሳየሁት ያለሁት። ከዚህ በፊትም ብዙ ሪኮመንዴሽን በነበረን ሰዓት እንትን ብያለሁ። በነገራችን ላይ ይሄንን ስሞላ ስለ ጂኒያ የነበረኝን ኤክስፒሪየንስ ቀጣይ ሙሉ ቪዲዮ ሰራለሁ። ምን አይነት እንትንን ላይ እንደደረስኩ ከነሱ ጋር ማለት ነው፣ እዛ ያሉ ስታፎች ጋር ምን አይነት ደረጃ እንደደረስኩና ምን አይነት ቦታ ላይ አሁን እንዳለው ሙሉ መረጃ እነግራችኋለሁ። ምን አይነት ስራ ሰዎች እየሰሩ እኔ ከምን አይነት ሁኔታ ቦታ ላይ እንደቀረው ለእናንተ ሼር በማድረግ ማለት ነው። ስለዚህ ይሄንን እነግራችኋለሁ። ሜቢ ፊል ታደርጋላችሁ ብዬ አስባለሁ። በዚህ መልኩ ይሄንን ጨርሳችሁ ኢዘር ኤኒቲንግ ተጨማሪ ነገር ካላችሁ እዚህ ጋር ትሞላላችሁ፣ ከሌላችሁ ማለፍ ነው። ዘን ሰሚት ትላላችሁ። አሁን ሰሚት አድርጋለሁ። እናንተም ሰሚት አድርጋችሁ ይሄን ጥሩ ስራ
መጠባበቅ እንድትችሉ አሳስባችኋለሁ። እሺ አሁን ደግሞ ስለ አፕን ባለፈው አፕወርክ ላይ አንድ ስራ ፖስት 99 ፍሪላንሰር ይፈልጋል ብዬ ሰርቼ በነበረው ቪዲዮ ላይ አፕላይ ያደረጋችሁ ሰዎች እንዴት ሆነ ያ ስራ ብላችሁ ጠይቃችሁ ነበር። ይሄን ይመስላል ፕላትፎርሙ። ኦልሬዲ አንድ ፈተና የሆነች ታስክ ሰጥተውናል። እሷን ሰርተን ከዛ በኋላ እንዲህ ስትነኩ እንደዚህ ይመጣል። ሌላ ነገር የለም። አይ ቲንክ ሁሉም ጋር እንደዚህ ነው መሰለኝ። እኔ ጋር እንደዚህ ነው። ዜር ኢዝ ኖ ሞር ወርክ አቫይለብል ራይት ነው ፕሊዝ ቼክ ባክ ሌተር ይላል። ስለዚህ ምንም እዚህ ጋር የሚያሳየው ነገር የለም። እንደዚህ ነው የሚመጣው። እስካሁን ድረስ ፈተናውን እንደጨረስኩ እንደዚህ የነበረ እስከ ዛሬ እንደዚህ ነው በቃ። ስለዚህ ሰውየውንም አፕወርክ ላይ ለማውራት ሞክሬያለሁ። ምንም ሪስፖንድ አላደረገም። ስለዚህ ፕሮጀክቱ ሬዲ ሲሆን እንመጣለን። ብዙ ስራ ስላለብን በየጊዜው ከጻፋችሁ ላንመልስ እንችላለን የሚል መልእክት በፊት አስቀምጠው ነበር አፕወርክ ላይ። ምናልባት ለማሳየት ያክል እንደዛ ከተፈለገ ይሄ ነው ሰውየው የጻፈው። ይኸው ይሄንን ጽፏል። ያኔ ወዲያውኑ ማለት ነው ኮንትራት አግሪ ባረኩ ቀን ይሄንን ጽፏል። ለምሳሌ አያም አፕወርክ የሰውየውን ቦታ ተክቼ ክሊያንቱን ቦታ ተክቼ የሚጽፈው ሰውዬ ነኝ ይላል። የቀጠረውም ሰውዬ የክሊያንቱን ቦታ ተክቶ የተወከለ ሰው ነው። ስለዚህ there is high volume freelancer being hired for this project and we want to be able to see and respond to every individual message ይላል። we want to be በየጊዜው የእናንተን ሜሴጅ መመለስ አንችልም ብዙ ሰው ስላላለ። ስለዚህ በትዕግስት ጠብቁ የሚል ሜሴጅ ያን ያስቀምጧል። እኔ ከዛ በኋላ ቆይቼ ምናልባት ካየ ብዬ ጽፌያለሁ፣ አልመለሰም። ስለዚህ መጠበቅ ነው ያለን ቻንስ። በዚህ መልኩ መጠበቅ አለባችሁ። እንግዲህ ዛሬ ለመናገር የፈለግኩት ይሄ ነው። የተለያዩ ኦፕሽኖች ወደፊት አሉ፣ በእጅ ያሉት አሉ። ኤዲት እያደረኩ ያለሁት ምናልባት ቶሎ ለማውጣት ሞክራለሁ። ትንሽ ቢዚ ሆኜ ነው። እንግዲህ በትዕግስት ጠብቁ። አዲስ ቪዲዮዎችን ስለቅ ወዲያው በማየት ላይክ፣ ሼር በማድረግ ተባበሩ። ቻናሉን ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። በሌላ ቪዲዮ እስከምንገናኝ መልካም ጊዜ